ቤተሰብ አናጺው ነኝ ከንች ብያለሁ። አክቹአሊ ዛሬ ከንች ሳይሆን ሴራሚክ ብያለሁ። እዚህ ጋር የምታዩት አሮጌ ሽንት ቤት ሻወሩ ምናምን በጣም ያረጀ ነበር። እንደዚህ ፏ ባለ አድርጌ ሰርቼዋለሁ። ይህንን እንዴት እንደሰራሁት ለምን አብረን አናይ። ቀጥታ ስራውን ላሳያችሁ እንዴት እንደሰራሁት ትወዱታላችሁ ብዬ እጠብቃለሁ። እዚህ ጋር እንደምታዩት አሮጌ ሻወር ነው። አያምርም። ውሃም እያፈሰሰ ነበር፣ ከስር እያስገባ ነበር፣ መሬት እያረጠበ ምናምን ነገር ነው። አፈራረስ ነው፣ አወላለኩት፣ ተገነጣጠለ ምናምን። ፕላስ ደግሞ ሴራሚኩ ቀጥታ ጂፕሰን ቦርድ ላይ ነበር የሰራው፣ እንደዛ አይሰራም። እዚህ ጋር እንደምታዩት ግድግዳውን ገነጣጠልኩት። ጊዜ ይፈጅ ነበረ። መሬቱም ደግሞ ውሃ ገብቶ ቦርዱ በስብሷል። የበፊቱ ሻወር የተሰራው እንዴት መሰላችሁ? ከስር የሆነ ቬፐር ቤሪየር ወይ ደግሞ ዋተር ፕሩፊንግ የሚደረግ እንትን አለ፣ ፕላስቲክ ነገር አለ ከስር። ከዛ ሲሚንቶ ይደረጋል። ከሲሚንቶ በላይ ደግሞ ሴራሚክ ይደረጋል። እና ብዙ ጊዜ የሴራሚክ ፍሎር የሆነ ቤት ስታ አሜሪካ ላይ የሆነ ሰዓት ላይ ውሃ ሊገባ እንደሚችል አትጠራጠሩ። ስለዚህ የሚያዋጣው ምንድን ነው? ፋይበር ግላስ የሆነ ፓን አለ ከስር የሚሆን ከሻወሩ ስር፣ እሱ ሁሌም የተሻለ አማራጭ። እዚህ ጋር ፍሎሩን ገነጣጠልኩ፣ አስተካከል፣ የበሰበሰውን ቦታ ቆረጥኩኝ። አሁን እዚህ ጋር እያደረኩ ያለሁት ምንድን ነው? ቱቦ ሻወሩ በፊት የነበረ ውሃ መንገድ ወደ ግራ በኩል ከኋላ ነበረ። እሱን ደፍኜ እዚህ ጋር ሌላ ቦታ ቆርጬ የውሃ መግቢያ፣ ምክንያቱም አሁን የገዛሁት ፋይበር ግላስ ፓን ውሃ ድሬኑ እዚህ ጋር ነው ያለውና ለሱ ቱቦ ቆርጬ የድሬን ፓይፑን ቆርጬው እየገጠምኩለት ነው ማለት ነው። ቲ ይባላል ይሄ። አሁን የፕላምቢንግ ስራ የምታውቁ ሰዎች እዚህ ጋር ዋይ ነው የሚደረገው እንጂ ቲ አይደረግም። ቲ ከሆነ ቀጥ ስለሚል ውሃ ፍሎ ሲያደርግ ወደዚህም ወደዛም ውሃ ለመሄድ ይሞክራል። ዋይ ከሆነ ግን ቀጥታ መሄድ ወዳለበት ነው የሚሄደው ውሃው እዚህ ጋር። ስለዚህ ዋይ ነው የምንጠቀመው። አሁን እንደምታዩት ፋይበር ግላስ ፓኑን ገዛውኝ፣ እንትን አልኩኝ፣ ከስር ሲሚንቶ አደረግኩኝ፣ ገጠምኩት ማለት ነው። እዚህ ጋር ደግሞ ቫልቭ አለ። የበፊቱ ቫልቭ ሻወር ቫልቭ ደህና ነው፣ አሪፍ ነች። ግን አሁን ዘመናዊ ይሆናል አይደለ? ጸዳ ያለች እሱ ለምን አናደርገኝ በሚለው ነው። አሮጌን አወለኩኝ፣ ቆራረጥኩት። ሀት ዋተር ኮልድ ዋተር ምናምን አላል፣ እሱን ቆረጥኩኝ። እዚህ ጋር ደግሞ ፊቲንጎች አሉ በአዲሱ ቫልቭ ላይ የሚገቡ፣ እሱን ታስገባላችሁ እንደምታዩት። ከዛ አዲሱ ቫልቭ ግድግዳ ላይ ሴኪዩር ታደርጋላችሁ። የማይበሰብስ ነን ክሎሪን የሆኑ ብሎኖች አሉ፣ በእነሱ ታስታላችሁ። ውሃ መድረስ የለበትም፣ አያገኘውም። ግን ቢሆንም እንደዛ ታስራላችሁ። ሌቭል አለው እዚህ ጋር፣ ሌቭሉን ቼክ ታደርጋላችሁ። እንደምታዩት ውሃ ልክ ሆኗል ማለት ነው። ከዛ በግራ በኩል ያለው ሞቃት ውሃ ነው፣ በቀኝ በኩል ያለው ቀዝቃዛ ነው። እሱን ትገጥሙና እዚህ ጋር ሪንግ፣ የክሪምፒንግ ሪንግ አሉ እንደዚህ። ይሄ ቱልስ $7 ምናምን ነው የሚገዛው። በሱ ክሊንክ ስታደርጉት ይይዛል። ማንኛውም ሰው መስራት የሚችለው ነገር ነው። ዲዋይዋይ እንትን ቤታችሁ ማንኛውም ሰው ቤት ውስጥ መስራት የሚችለው ነገር። ያውን የ70 ብር ዕቃ ነው። አያችኋል? ጭምቅ ሳደርገው ያጣብቀዋል፣ በቃ ይይዘዋል። ቀዝቃዛ ውሃ ገባ፣ ሞቃት ውሃ ገባ። ከስር የእጅ መታጠቢያ ሰውነት ስፕሬይ ማድረጊያ አለች፣ የእሷ ነች። ይሄኛው የቁም ሻወር ስለሆነ የስፕሬይ ነው ይሄ። እሱንም እዚህ ጋር ታስሩታላችሁ። የፕላምቢንግ ስራውን በደንብ ዲቴል ያልገባሁት ምንድነው የቧንቧ ስራ ስላልሆነ እያሳየሁ ያለሁት ሻወር ጥገና ስለሆነ፣ ካስፈለገ ዲቴል ማሳየት ይችላሉ። ኮሜንት አድርጉልኝ እስኪ ዲቴል ማየት ትፈልጋላችሁ። እዚህ ጋር ቦርድ አስገባው። ወንደር ቦርድ ይባላል። ከሲሚንቶ የተሰራ ቦርድ ነው። ውሃ ቢነካው ምንም አይሆንም። ፕላስ ደግሞ ውሃ እንዳያገኘው የሚቀባ ቀለም አለና እሱን ቀባለሁ። እንደዛ ግን ውሃ ራሱ ቢያገኘው ይሄ ከሲሚንቶ የተሰራ ቦርድ ስለሆነ ምንም አይሆንም ማለት ነው። ስለዚህ ግድግዳውን አያበሰብስም፣ እንትን አይልም። በጣም ወሳኝ ነው። እዚህ ጋር እንደምታዩት ሲሚንቶ አቦካለሁኝ። መጋጣሚያዎቹ እንትን መደረግ አለባቸው፣ ቼክ መደረግ አለባቸው በሲሚንቶና የሆነ መሽ ዋይር አለ፣ ሽቦ የሚመስል ነገር እንትን አለ። በሱ መጋጣሚያውን ቴፕ መደረግ አለበት። ምክንያቱም እንዳይለያይ ቀስ እያለ ሲነቃነቅ ምናምን በተለያየ ነገር እርስ በራስ እንዳይለያዩ። እዚህ ጋር አሁን የምታዩት መሽ ዋይር አለ። እሱን አድርጌ እያጣበኩት ነው። እንዳለ ኮኔክሽኑን ፓች ታደርጋላችሁ። አሁን ተቀባ። ጆይንቱ ብሎኖች የታሰረበት ቦታ ላይም እሱንም ቀባሁኝ። ይሄ እዚህ ጋር አሁን ድራይ ላክ የሚባል የዋተር ፕሩፊንግ እንትን ፔንት ነው። ቀለም ነው፣ ሬጉላር ቀለም ሳይሆን ይሄ ልክ እንደ እንትን ነው፣ ረበራይዝድ ነገር ነው፣ ረበር ነው። እሱ ስትቀቡት ውሃ ቢነካ ታይሉ ራሱ ላው ላይ የምትለጥፉት ሴራሚክ አላል፣ ከሱ ራሱ አልፎ ከጀርባው ቢገባ ውሃ
ወደ እንጨቱ ምናምን መሄድ አይችልም፣ ቤት ውስጥ መሄድ አይችልም። ምክንያቱም ይሄ ደፍኖታል ማለት ነው። ይሄን ትቀባላችሁ። በኋላ በቃ ልክ ካለ በደንብ ውሃ ቀለሙን መያዝ ማረጋገጥ አለባችሁ። ከዛ ከስር ሴራሚክ ከማድረጋችሁ በፊት ሲሊኮን እንደ ሲሊኮን ከስር ሙጫ ታደርጋላችሁ። ለምን ተጨማሪ እንትን ነው፣ ሴኩሪቲ ነው። ሲንገር እንኳን ውሃ ሴራሚኩን አልፎ ቢሄድ ከስር ወደ ቤት ውስጥ አሁን የሚሄደው ወደዚህ ወደ ፓኑ ነው የሚመጣው ማለት ወደ ፋይበር ግላስ ይሄ ከስር ላው ላይ የምንቆምበት ወደሱ ይመጣል ማለት ነው። አሁን ሴራሚክ ማንጠፍ ልንጀምር ነው። እዛ ጋር እንዳያችሁት ሌቭል ቢኖራችሁ ሌዘር የሆነ ሌቭል ቢኖራችሁ ጥሩ ነው። በዛ ትጀምራላችሁ። ቀኑ የሚገርማችሁ የዛን ቀን 90 ምናምን ዲግሪ ነው። በጣም እያላበኝ ነው። የስራው ጉዳይ ያው ባህሪ ነው። ምን ታደርጉታላችሁ? እዚህ ጋር ላጥላጥ መጋጠሚያዎቹን እንትን ማስገባት ነው። በነገራችን ላይ ዩቲዩብ ቻናሌን ፎሎ ላደረጋችሁ ሰዎች በጣም ነው የማመሰግነው እና ታንኪዩ ነው የምላችሁ። አስቀድሜ እኩል እንዲሆኑ የሚያደርጋቸው እሱን እየተጠቀምኩ ነው። ይሄ ደግሞ የሴራሚክ መቁረጫ ነው። ከስር ምላጭ ነገር የሚመስል ነገር አለው። ላው ላይ እንደዚህ ስትነዱት መስመር ያወጣበታል። ከዛ ሴራሚኩ ስብር ነው የሚለው። ሴራሚክ ሲለጠፍ ብዙ ጊዜ አንዳንድ ሰዎች አድርጉ መሰለኝ፣ ግን ሴራሚኩን እንትኑ ይሄ ሲሚንቶውን ግድግዳው ላይም ሴራሚኩ ላይ መቀባት አለባቸው። ብዙ ጊዜ ኢምፖርታንት ነው። ዛሬ ያማረበት ሁሉ ውስጥ እኮ አለቀ። እዚህ ጋር የምታዩት ፓኬቱ የሳሙና ምናምን ማስቀመጫ ነው። አረ ተገጣጠመ ነው የሚባለው። በቃ አሁን እዚህ ጋር የሻወር ቫልቭ ያለበት ቦታ ላይ ምልክት ታደርጉና ትለኩና ትቆርጣላችሁ። ይህ በባትሪ የሚሰራ ግራይንደር ነው። ዳይመንድ ብሌድ አለው። በጣም ይቆርጣል ማለት ነው። ዳይመንድ ብሌዶች ብዙ ጊዜ ጥሩ ናቸው። ቆረጠ። ዛሬ እያማረበት ነው እናንተ። እንዳለ ተገጠመ ማለት ነው። ይሄ ሲሚንቶ የተለያየ ቦታ ላይ የነካውን ሲሚንቶ እሱን ይጠረጋል። ቲንሴት ይባላል በእንግሊዝኛው። ቲንሴት ያው ማጣበቂያ ሲሚንቶ ነው፣ የሴራሚክ ማጣበቂያ ነው። ሬጉላር ሲሚንቶ አይደለም። የአናጺነት ሙያ እንግዲህ እንደምታዩት አድጋሚ ነው፣ ስራ አለው፣ ግን ሪዋርዲንግ ነው። ይሄ ሻወር ከፍዬ ባሰራ ስሩልኝ ብላቸው በቀላሉ ከ6000 እስከ 10 ምናምን ሺህ ዶላር ይፈጃል ለማሰራት። ራሴ ግን ሴራሚኩ ይሄ በጣም ብዙም አልፈጀብኝም፣ 200 ምናምን ዶላር። በዛ ሌሎች ላይ ይሄ ቤት ሻወር በሩ ነው። አሁን ይሄ ሻወር በሩ መስታወት በሩ ነው ትንሽ 700 ዶላር ምናምን እሱ ነው እንጂ ሌላው ነገር በጣም ርካሽ። ይሄንን ሻወር እኔ በራሴ ስሰራው በ1000 ምናምን ዶላር ነው የሰራው ማለት ይቻላል። በሰው ባሰራው ግን ኦልሞስት እንዳልኳችሁ ከ6 እስከ 10 ምናምን ይገባል ማለት ነው። ይሄ የተከራዮቼ ቤት ነው። እኔ ነገራችን ላይ ላንድሎርድ ነኝ፣ ቤቶች አከራያለሁ እና ወደፊት ቤቶች አሮጌ ቤቶችን እንዴት ገዝቻቸው እንዳደስኳቸው ከማደሴ በፊትና ካደስኳቸው በኋላ ምን እንደሚመስሉ ወደፊት ማመጣቸው ቪዲዮዎች ላይ ይኖራሉ እና ሰብስክራይብ አድርጉ። ለማየት ሰብስክራይብ አድርጉ። በጣም ብዙ አሪፍ ኢንፎርሜሽኖችን ይዤ እመጣለሁ እያልኩ ነው እንደ እግዚአብሔር ፍቃድ። እዚህ ጋር የሻወር እጁ ይሄ በእጅ ሰውነት ማጠቢያውን ገጠምኩኝ። ከታች ዋናው ቫልቭ ጋር ያለውን ከቨር ሸፈንኩት። ሲሊኮን ምናምን እጠቀማለሁ፣ ግዴታ ነው። ሲሊኮን በጣም ወሳኝ ነው። እዚህ ጋር ዋናው ዓላማ ምንድነው? ውሃ ከሴራሚኩ ጀርባ እንዳይገባ ማድረግ ነው። ኢትዮጵያ ብዙ ጊዜ ግድግዳው ከእንትን ብሎኬት የተሰራ ስለሆነ እንደዚህ ብዙም አይጨናነቁም። ስለዚህ ከስር ያሉት ሰዎች ሻወር ውሃ ፈሶ ምናምን እንዳይሄድባቸው ነው እንጂ ብዙም እንትን አጥተው። ግን እኛ ጋር ውሃ ከጀርባ ገባ ማለት ግድግዳውን ማበላሽ፣ ከእንጨት የተሰራ ስለሆነ ቤቱ ግድግዳውን ያበላሻል፣ ብዙ ነገር ይፈጠራል ማለት ነው። ስለዚህ ዋተር ፕሩፊንግ በጣም ወሳኝ ነው።
አሁን ምንድነው ፍሎሩ በጣም አርጅቷል። የሆነ ቫይናል የሚባል የሆነ ፕላስቲክ የሚመስል ፍሎሪንግ ነበረ። እሱን ወደዛ እንትን ለማለት ፈለኩኝና ነው ቶሌቱን አነሳሁት። ፍሎሩን ልቀይረው ነው ፏፏ አድርጌ ፍሎሯን እቺ ትንሽ ስለሆነች የአንድ ግማሽ ቀን ስራ ነች አጸዳሁት ማለት ነው። እንደምታዩት እዚህ ጋር ምን አደርጋለሁ እኔ በጥራት መስራት ወዳለሁና ቦርድ አደርጋለሁ ከስር ፍሎሩን ያጠነክረዋል። አሁን ከሲሚንቶ የተሰራ ሌላ ዲዛይን ሌላ አይነት ቦርድ ነው ይሄ። እሱን አደረኩኝ። ይሄኛው መጋጠሚያ ምናምን ላይ ብዙም ወሬ አያስፈልግም። መሽ ምናምን መጠቀም አያስፈልግም። በብሎን ፍሎር ላይ ስለታሰረ ኦኬ። ከዛ ሴራሚክ ማንጠፍ ጀመርኩ። እዚህ ጋር ለምን ጓንት አትጠቀሙ ምናምን ለምትሉ ሰዎች ጓንት ምንድነው እንደ እጃችሁ ስለማይሆን የሲሚንቶ እየነካው በቃ ሲሚንቶ ምን ይሆናል ሴራሚኩ ላይ ይለቀለቃል። ጓንት አድርጎ ሴራሚክ ማንጠፍ ትንሽ ይከብዳል። ይሄ ዋናው ነገር ምንድነው ቶሎ ብዬ አሁን እንደጨረስኩ እጄ መታጠብ አለብኝ። በነገራችን ላይ ስራ መስራት ፈልጋችሁ የሴራሚክ ፍሎሪንግ ሴራሚክ ሻወር ራሳችሁ መስራት ፈልጋችሁ አንዳንድ የምጠቀማቸው ነገሮች ያልገባችሁ ሰዎች ኮሜንት አድርጋችሁ ብትጠይቁኝ እኔ መልሳለሁኝ። ለረዳቸው ፍቃደኛ ነኝ ማለት ነው። እዛ መሰራቱ ካልቀረ ግድግዳ ቀለም ምናምን ነካ ግድ ይላል። ቀለሟን ነካ አድርጋታለሁ። ይበለላችሁ። ተከራዮቼ በጣም ነው ደስ የሚላቸው። ያው የተከራይ ቤት ነው ደስ ነው የሚላቸውና ለኔም ለወደፊቱ ጥሩ ኢንቨስትመንት ነው። ወደፊት አሁን ቤቱ መሸጥ ብፈልግ ተከራይም በደህና ዋጋ ማከራየት ይችላልና ይሄኛው ሁለተኛው ሽንት ቤታቸው ነው። ሌላ ከስር ፈርስት ፍሎር ላይ ያላቸው አሁን ደስተኛ ነው የሚሆኑት። ሜቢ 100 ጨምርባቸዋለሁ ቤት ኪራይ ምን ይመስላችኋል? $100 ዋይ ናት? ወጪን ማካካስ አለብኝ። እዚህ ጋር በፊት የነበረውን ሲንክ ነው ያነሳሁት። መልሼ ራሱን ልገጥመው ነው። ቶሌቱ ያለበት ቦታ ያው እዚህ ጋር ነው እንደምታዩት ፏ ብሏል። ብሮን ከስር ገብቷል። እርግጠኛ አይደለሁም ኢትዮጵያ ቶሌት በዝም ብላችሁ ነው መሰለኝ በሲሊኮን የሚያጣብቁት። እዚህ በብሎን ነው የሚታሰረው። ቶሌት ምናምን ገባ ተገጠመ። አሁን በር ገጠማ ላይ ነኝ። በሩ ብሎን ማሰሪያዎች ቦታዎች አሉት። እሱ ጋር ምልክት ታደርጉና ይበሳል ግድግዳው። እዚህ ጋር የምበሳበት ድሪሉ ላይ ያለው ቢቱ ዳይመንድ ላው ላይ ያለበት እንትን ዳይመንድ ምናምን ይባላልና እሱን ካልተጠቀማችሁ በሬጉላር እንትን ልትበሱት ሞክሩ። ይሄ ሴራሚክ አልበሳል። ዳይመንድ ቲፕ የሚባል ያለው እንትን አለ እዚህ ተብሎ የተሰራ ማለት ነው። ብሎኑ እንዲይዘው ከዛ ጀርባው ላይ ሲሊኮን ይደረጋል። ፍሬሙ ግጥም አለ ማለት ነው። አሰርኩት ማለት ነው ሴራሚኩ ላይ። የመስታወት በር መጣ። ይሄ ነገር ስታዩት እንደዚህ ቀላል ይመስላል። በጣም ክብደት አለው። ጥንቃቄ ካላደረጋችሁ የሆነ ሴራሚክ ከገጨ ምናምን ሊሰነጠቅ ክራክ ሊያደርግ ይችላል፣ ብትን ሊል ይችላል። በጥንቃቄ ነው ይሄ። ይገባል። ቦታ አለው ከስር ጋይድ ምናምን አለው ቦታ ስለታስገባላችሁ። አንዴ ከገባ በኋላ ከላይ ማሰሪያዎች ላይ ታስተካክሉና ማሰር ነው። አረ የሆነ ሰው እባክህ እዛ ጋር ና እርዳኝ እስቲ። ማነሽ እዛ እስቲ እኔ ቀብኝ እስኪ የሆነ ነገር ብቻዬን እዛ ጋር ምንድን ነው? እስኪ አቀባይ የምትሆኑ እጃችሁን አውጡ፣ ወይም እጅሽን አውጪ። እጅን አውጣ። እንደምታዩት በሩ ተገጠመ፣ ፏ ብሏል። አረ ይሄ ሽንት ቤት አማረበት ይላል። ዋው! እኔ ራሴን ማድረግ አለብኝ። አምሮበታል። ፏ ብሏል። ዛሬ ሌለን ሴራሚክ ከለሩ ደግሞ በጣም ነው የተመቸኝ። ይሄ ግሬ ሞስ ዳርክ ነገር ግሬው በጣም ነው የተመቸኝ። እውነት ለመናገር ከጥቁሩ ጋር አብሮ ይሄዳል። በጣም ከጥቁር ሻወር ቫልቡ ከሻወር ፎሲቱ ጋር ከሲንኩ ጥቁር ምናምን እንደዚህ ጥቁር በግሬ አሪፍ ነው። በጣም ደስ ይላል። እና ይሄን ይመስል ነበር። በቃ ፎሎ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ።